ይህ የምታዩት ቪዲዮ ከነዚህ ጥንዶች መካከል የአንዱ ህይወት ከመጥፋቱ ከሰከንዶች በፊት የተቀረጸ ነው። ክላራ የ30 ዓመት ሴት ስትሆን ከፍቅር አጋሯ ጋር በእግራቸው የጣሊያኗን ኔፕልስ ከተማ እየዞሩ ሲጎበኙ ነበር። ነገር ግን ጥንዶቹ በዚህ ሲሲቲቪ ካሜራ ላይ መቀረጽ ከጀመሩ ከደቂቃዎች በኋላ ያልተጠበቀ ነገር ይፈጠራል። የተፈጠረውንም ለእናንተ አላሳያችሁም፣ ግን አበራራላችኋለሁ። ጥንዶቹ በእግራቸው የተራመዱ ሳለ ከሶስተኛ ፎቅ ላይ አንድ ትልቅ ሐውልት ይወድቃል። የምታዩት ሐውልት ነበር እና ሐውልቱ የክላራ ጭንቅላት ላይ ነበር የወደቀው። ሲወድቅባትም እሷም ትወድቃለች። የፍቅር አጋሯም ከማልቀስ ውጪ ምንም ነገር ማድረግ አልቻለም ነበር። ይህ አደጋ የተፈጠረው በሴፕቴምበር 2024 ሲሆን ክላራም በፍጥነት ወደ ሆስፒታል ብትወሰድም ከሁለት ቀናት ሕክምና በኋላ ግን በአደጋው ትሞታለች። ፖሊሶቹም የሐውልቱን መውደቅ ምክንያት ሲያጣሩ ሁለት ህፃናት እንደጣለው ደረሱበት። ነገር ግን በልጆቹ እድሜ ምክንያት ለፍርድና ለእስር አልተዳረጉም ነበር። በራሱ ፍቃድ በሌላ ሰው እንዲበላ ስለፈለገው ሰው ሰምታችሁ ታውቃላችሁ? ስሙ አርሚን ሲባል ኦንላይን ላይ ፍራንክ ይባላል። በ2001 አንድ ዘግናኝ ማስታወቂያ ወጣ። ያወጣው ማስታወቂያ እሱ የሰው ልጅ መብላት እንደሚፈልግና በሱ መበላት የሚፈልጉ ሰዎች እንዲያናገሩት ነበር። በሚያስገርም ሁኔታ አንድ ሰው ለማስታወቂያው ፍቃደኛ ሆነለት። ማስታወቂያውን የመለሰበት እንደዚህ ብሎ ነበር፣ እባክህ ብላኝ ይል ነበር። እናም ይህ ሰው በቀጥታ ጀርመን ወዳለው ወደ አርሚን ቤት ሄዶ ኦንላይን ላይ የተባባሉትን ሊፈጽሙ ተገናኙ። ድርጊቱንም በሙሉ ቀርጸውት ነበር። ወንጀል ቦታው ላይ የተቀረጹት ምስሎች በጣም ዘግናኝ ነበሩ። እንደተገናኙም ከዚህ በኋላ ያለውን ትንሽ አስቀያሚ ነገር አደረጉ። ስለዚህም ራሳችሁ መቆጣጠር የማትችሉ ሰዎች ይህን ቪዲዮ አሳልፉት። በዚህ ታሪክ ላይ የሚበላው ሰው ብራንዲስ ሲባል ብራንዲስን የሚበላው ደግሞ ሜዌስ ወይንም አርሚን ነው። ወደ ታሪኩ ስመለስ የብራንዲስን ሰውነት አብረው ቆራርጠው ሊመገቡት ነበር ያሰቡት። ግን ብራንዲስ ብዙ ደም ስለፈሰሰው በዚሁ ሞተ። ሜዌስም ሰውነቱን ቆራርጦ የተለያየ የሰውነቱን ክፍሎች ተመገበው። የቀሩትን ደግሞ ፍሪጅ ውስጥ አስቀመጠው። በወረቀትም የአሳማ ስጋ ብሎ ስጋው ላይ ለጠፈበት። ሜዌስ በፖሊስ የተያዘበት ምክንያት ራሱ በጣም አስገራሚ ነው። እሱም ያደረገው በድጋሚ ተመሳሳይ ማስታወቂያ በመልቀቁ ነበረ። ይህንን የሁለቱን ሰዎች ቪዲዮዎች ያዩ ሰዎች የተለያዩ ትራውማ እንደያዛቸው ይናገራሉ። አንዳንዶች ሜዌስ እስካሁን በህይወት አለ ይላሉ። ባደረገውም ነገር አይጸጸትም። እኔ የተለያዩ ስክሪንሾቶችን ሬዲት ላይ ተመልክቻለሁ። እሱ ብቻ አይደለም፣ የስጋ ቤት ምስሎች የሚመስሉ ምስሎች እዛው ሬዲት ላይ ይገኛሉ። እንድታዩት ግን አልመክርም። ስለዚህ ዘግናኝ ወንጀል ምን ትላላችሁ? ሐሳባችሁን ኮሜንት ላይ ያሳውቁኝ። erste Mal, wo ich dann von ihm gegessen habe, das war ein Stück aus dem Rücken, was ich mir extra vorher zurechtgelegt hatte. Wie war der erste Bissen, den Sie gegessen haben? Wie hat das geschmeckt? Wie war das? Und das Fleisch schmeckt ähnlich wie Schweinefleisch, etwas herber, kräftiger. Aber ansonsten, wenn jemand anders davon gegessen hätte, er hätte keinen Unterschied gemerkt. Also es schmeckt recht gut. ይህ ሰው የሴት ጓደኛውን ገሎ ተመገባት። ጭንቅላቷን ደግሞ ፍሪጅ ውስጥ አደረገው። ይህ ፊልም አይደለም። ይህ በሜክሲኮ የተፈጠረ እውነተኛ ታሪክ ነው። ጆሴ ሉዊስ ጸሐፊ ሲሆን በጣም ትሁትና በጣም ጭራቅ መሆን የሚችል አይነት ሰው ነው። በ2007 ፖሊሶች ሴት ጓደኛዋ አሌሃንድራ በመጥፋቷ ሊፈልጓት ነበረ ወደ ቤቱ ያቀኑት። ያገኙት ነገር ግን በጣም ዘግናኝ ነው። በቁም ሳጥን ውስጥ የተቆራረጡ የሰውነት ክፍሎች፣ በፍሪጅ ውስጥ ደግሞ እጅና እግሯ፣ ብዙ የሰውነቶቿ ክፍሎች ደግሞ ስቶቭ ላይ ተገኝተው ነበረ። ቀፋፊው ነገር ግን ጭንቅላቷ በፍሪጅ ውስጥ ተቀምጦ ነበር ያገኙት። እሱም ብቻ አልነበረም ያገኙት፣ የእሱም ማስታወሻ ደብተርም አገኙ። በማስታወሻው ላይ ያደረጋቸውን ተግባራቶች ስቴፕ ባይ ስቴፕ ይጽፍ ነበረ። ፖሊሶች ይህን ሁሉ ነገር አግኝተው ሊያስሩት ሲሞክሩ ሊያመልጥ ሞከረ። ግን ከደረጃ ላይ ወድቆ ሁለት እግሮቹ ተሰበሩ። ፍርድ እንኳን አልተሰጠው ነበረ። ከታሰረ ከአንድ ወር በኋላ በእስር ቤት ውስጥ ሞቶ ተገኘ። አንዳንዶች ራሱን አጥፍቶ ነው ሲሉ፣ አንዳንዶች ደግሞ በሌሎች እስረኛ ተገሎ ነው ይላሉ። የዚህ ሰው አስገራሚ ተግባር ይህንን ወንጀል ሳይፈጽመው በማስታወሻ ደብተሩ ላይ አስቀድሞ ጽፎት ነበረ። የጻፈውንም የሴት ጓደኛው ላይ ተገበረው። ስለዚህ ወንጀለኛ ምን ታስባላችሁ? Hey Apple. What? ይቺ ሴት ባለቤቷን አብስላ
ለልጆቹ እንዲበሉት ልታቀርብ ነበር። በአውስትራሊያ ታሪክ ዘግናኝ ከሚባሉት የወንጀል ታሪኮች ውስጥ አንደኛው ነው። ይቺ ሴት ባሏን ገላ ቆዳውን ገፋ እናም በሱ ስጋ ምግብ ሰርታ ለራት ልታቀርበው ነበር። በፌብሩዋሪ 29 2000 ካትሪን ጆንን ወደ አልጋ እንዲመጣ ካደረገችው በኋላ ፍቅር ሰሩ። ከዛም እሱ እንቅልፍ ሲወስደው ከኪችን የስጋ መክተፊያ ቢላ በማምጣት 37 ጊዜ ደጋግማ ወጋችው። ጆን ለማምለጥ ሞክሮ ነበር፣ ነገር ግን መቆም እንኳን አልቻለም ነበር። በዚህ ሰዓት ነው ዘግናኝ ነገር የተፈጠረው። ካትሪን ቆዳውን በሚዘገነን መልኩ ገፈፈችው። ከዛም ቆዳውን በስጋ ማንጠልጠያ አድርጋ ሳሎን ውስጥ አደረገችው። በመቀጠልም ከሰውነት ክፍሎች መርጣ አበሰለቻቸው። ያበሰለቻቸውም ከእጽዋት ተዋጽኦ ጋር አብራ ነበር። ቀጥላም 2 ሳህን ጠረጴዛው ላይ ያቀረበች። ያዘጋጀችው ለጆ ልጆች ነበር። የአባታቸውን ስጋ ልታቀርብላቸው ነበር ያሰበችው። በቀጣዩ ቀን ጠዋት ፖሊስ ድንገተኛ ፍተሻ ሊያደርግ ወደ ጆን ቤት አመራ። ያገኙትም ነገር የቀን ቅዠት እንዲሆንባቸው አድርጓል። የተገፈፈው ሰውነት፣ የተሰራው ምግብ፣ ብቻ ሁሉም ነገር አስደንጋጭ ነበረ። ካትሪን ብዙ መድኃኒት ወስዳ ስለነበር ራሷን ስታ ነበር። ቢሆንም ግን ወደ ፖሊስ ጣቢያ ተወስዳ እድሜ ልክ ያለምንም ማመክሮ ተፈረደባት። ይህም በአውስትራሊያ ታሪክ የመጀመሪያዋ እድሜ ልክ የተፈረደባት ሴት ያደርጋታል። እስካሁኗ ቀን ድረስም በሲልቨር ወተር የሴቶች ማረሚያ እስር ቤት ትገኛለች። አሁንም ላጠፋችው ወንጀል ርህራሄ የላትም። ይህ ቪዲዮ ዛሬ ቀናችሁ ሙሉ ካያቻቸው ቪዲዮዎች ለየት ያለና ዘግናኝ ነው። ቪዲዮ ሙሉ አይደለም። ይህ ቪዲዮ እንደ ሌሎች አስፈሪ ቪዲዮዎች በየአመቱ በብዙ ሰዎች ይታያል እና በቪዲዮ ላይ ማን ይኑር ማን ይሙት እሱ ብቻ አይደለም፣ ቪዲዮን ማን እንደለቀቀው ራሱ አይታወቅም። ቪዲዮን ከዚህ ዩቲዩብ ቻናል ላይ ሲሆን ያገኘሁት። ቪዲዮ ከተለቀቀ 9 ዓመት ሞልቶታል። በቪዲዮ የሚያሳየን በጭቃ ውስጥ የተቀረቀረን ጂፕ መኪና በሌላ መኪና ጎትተው ሊያወጡ ሲሞክሩ እናያለን። አንዱ መኪና ላይ ሰንሰለት ታስሮ ጂፑን ሲጎትቱ ያስመለክተናል እና መኪናውን ለማውጣት በሚያደርጉት ጥረት ላይ ግን አንድ ቀፋፊ ነገር ይፈጠራል። ሁለቱም መኪኖች ያያያዛቸው ሰንሰለት ይበጠሳል። እናም ተወርውሮ የጂፑን የፊት መስታወት ሰብሮ ውስጥ ያለውን ሰው ሲመታ ያስመለክተናል። እናንተ ራሱ እዩት። በመጀመሪያ ይህንን ተመልከቱት። አንድ ሰው ጋቢና እንዳለ ማወቅ እንችላለን። ለዛ ነው ቪዲዮ ግራ የሚያጋባና ሰዎችን ብዙ ጥያቄ እንዲጠይቁ ያደርጋል ያልሁት። በቪዲዮ ላይ እድለኛ የነበሩት ሰዎች እኚህ ሁለቱ ናቸው። እነሱ ከዚህ አደጋ በተአምር ተርፈዋል። ቢሆንም ግን ዘግናኝ ነገር ተመልክተዋል። እስቲ እናንተ አስቡት። ጋቢና ያለው ሰው የሚተርፍ ይመስላችኋል? መልሳችሁን ኮሜንት ላይ አስቀምጡልኝ። የሆረር ፊልሞች ከየት ነው የመጡት ብላችሁ አስባችሁ ታውቃላችሁ? ካላወቃችሁ እንግዲህ ላስተዋውቃችሁ። ኤድ ጌንን ተዋወቁት። ዝምተኛና ለብቻው የሚኖር የዊስኮንሲን ነዋሪ ሲሆን ይህ ሰው ቤቱን ወደ አስፈሪ ሆረር ቤት ቀየረው። የቀየረው ግን የሚለየው እሱ ሰው እየገደለ ነበረ። በ1957 ፖሊስ ከአካባቢው የጠፋችውን በርሚስን ሊፈልጉ ወደ ቤቱ አቀኑ። ቤት ውስጥም ሲገቡ ግን ያዩትን ማመን አልቻሉም ነበረ። ያዩትም ከታች ወደ ላይ የተዘቀዘቀች ሴት ነበረ። ያዩት ነገር ግን የመጀመሪያውን ነበረ። በሰው ራስ ቅል የተሰራ ጎድጓዳ ሳህኒ፣ የአልጋ ጎን መብራት ሽፋን በሰው ቆዳ የተሰራ፣ ቀበቶ በሴት ጡት የተሰራ እና በሰው ሙሉ ቆዳ የተሰራ ሙሉ ልብስ አገኙ። ይህም ወንጀል ለቴክሳስ ቼንሳው ማሳኬር እና ዘ ሳይለንስ ኦፍ ዘ ላምብ ፊልም መሰራት ምክንያት ሆኗል። ኤድ 2 ግድያዎችን ነበረ ያምነው። ሌሎቹን ከመቃብር ቆፍሮ እየወጣ እንደሆነ ተናገረ እና ይህ ሰው ለተለያዩ ፊልሞች ግብአት ሆኗል። ካሜሮን ኤሪን እናትና ልጅን ይገላል። ከገደለ በኋላ በቲክቶክ ፌመስ ሆኖ የሰውን ልብ ይሰርቃል። የ18 ዓመቱ ካሜሮን በታምፓ አዲስ በገዛው መሰንግ መኪና ከጓደኛው ጋር ለመወዳደር ይዘጋጃሉ። በዚህ ሰዓት ጄሲካ የ21 ወር ልጇን ይዛ አስፓልት የተሻገረች ነበረ። የካሜሮን መኪና ከየት መጣ ሳይባል መጥቶ የገጫቸው።
አደጋው በጣም ከፍተኛ ነበረ። ጄሲካና ልጇ እዛው ጋር ሲሞቱ ካሜሮን ጥፋተኛ ተባለ። በ2021 ለ24 ዓመት ተፈረደበት። በዚህ ፍርድ ላይ ግን አንድ አነጋጋሪ ነገር ይፈጠራል። ሶሻል ሚዲያዎች በሙሉ በሱ ደጋፊዎችና ውበቱን በሚያደንቁ ሰዎች ተሞላ። በፍርድ ቤት እያለቀሰ የሚታይበትን ሲን በመልቀቅ ለመታሰር አይሆንም በጣም ውብ ነው ሲሉ ተናገሩ። ሰዎች ስለ አደጋው ሟቾች ረስተው ስለ ካሜሮን የፊት ቅርጽና ውበት ማሰብ ጀመሩ። በዚህም ዝነኛ ወንጀለኛ ሲባል ተጠራ። ሰዎች ግን በዚህ ነገር ትክክል አልነበሩ። እንዴት አንድ የ18 ዓመት ወጣት በቀን ሊያውም ሰው በሚበዛበት ጎዳና 102 ማይል ፐር አወር ነዳ? ለቦታው ግን የተፈቀደው 40 ነበረ። በሰዓቱ አልሰከረም። መኪናውን እንዲነዳ ማንም ሰው አላስገደደውም ነበረ። አንዳንዶች ተጠቂ እሱ ነው ሲሉም ይሰማሉ። በጣም ነው የሚያስገርሙ። እስኪ እናንተ ፍረዱ። እናታችሁ ወይ እህታችሁ ቢሆኑ ተገጭተው የተገደሉት ተመሳሳይ ነገር ልትናገሩ ትችላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡ።